አቤል እና ቃየል። ሳሚና ሊላ የተባሉ እህትና ወንድም ነበሩ። ከአባታቸው ጋር በትንሽ መንደር ይኖራሉ። ሳሚና ሊላ እኩያ እህትና ወንድም ስለሆኑ ሁልጊዜ አብረው ይጫወታሉ። ነገር ግን በተደጋጋሚ ይጣሉ ነበር። ይህንን የተመለከተው አባታቸው እጅግ አዘነ። ጠቃሚ ትምህርት ሊሰጣቸውም ወሰነ። ኑ ከኔ ጋር ተቀመጡ፣ ከመጽሐፍ ቅዱስ አንድ ታሪክ ልነግራችሁ ፈልጋለሁ አላቸው። እነሱም ተቀምጠው ታሪኩን መስማት ጀመሩ። በድሮ ዘመን የአዳምና የሔዋን ልጆች የነበሩት ቃየልና አቤል የተባባሉ ወንድማማቾች ነበሩ። አቤል ደግና የዋህ ነበር። በጎቹን ይንከባከባል። እናም ሁልጊዜ ካለው የተሻለውን ለእግዚአብሔር ይሰጥ ነበር። ቃየል ደግሞ በእርሻ ቦታ ይሰራ ነበር። ቃየል ቁጡ እና ኃይለኛ ነበር። አንድ ቀን ሁለቱም ወንድማማቾች ለእግዚአብሔር መባ አቀረቡ። አቤል ከበግ መንጋው ትልቁን የመጀመሪያ በግ ለእግዚአብሔር ሰጠ። ቃየል ግን በግድ የለሽነት የጠወላለጉት አትክልቶች እንዲሁም ፍራፍሬዎች ከእርሻ ላይ ለእግዚአብሔር ሰጠ። እግዚአብሔርም አቤል በሰጠው በግ በጣም ተደሰተ። በቃየል ግዴለሽነት ግን አልተደሰተም። እግዚአብሔር አቤልን ባረከው። ይህንን የተመለከተው ቃየል ልቡ በአቤል ላይ በጣም ቀና። አቤልን በድንጋይ ገደለው። ትንሽ ከቆየ በኋላ ግን እጅግ ተጸጸተ፣ ፈራም። እግዚአብሔርም ቃየል ያደረገውን ከሰማይ ሆኖ ተመለከተ። ቃየልንም ጠራው። ቃየል ወንድምህ አቤል ወዴት ነው ያለው? አለው። ቃየልም እኔ የወንድሜ ጠባቂ አይደለሁም፣ አላውቅም አለ። እግዚአብሔርንም ዋሸ። እግዚአብሔርም ተናደደ። ቃየልንም ከዛች አገር እንዲሰደድ አዘዘው። ቃየልም እያለቀሰ በምድር ስንከራተት ያገኙኝ ሁሉ ይገድሉኛል አለ። እግዚአብሔርም የቃየልን ጸጸት ተመልክቶ አዘነለት። ምድር ማንም እንዳይገልህ እኔ በግንባር ላይ ምልክትን አደርጋለሁ አለው። ግንባሩ ላይም ምልክት አደረገበት። ቃየልም በስራው ተጸጽቶ በእግዚአብሔርም ምሕረት ተደንቆ ስደቱን ጀመረ። አባታቸውም ወደ ሊላና ሳሚ እየተመለከተ አያችሁ፣ ቁጣና ቅናት የምንወዳቸውን ሊያሳጡን ይችላሉ። እንደ ቃየል እግዚአብሔርን እንዳናሳዝነው ሁልጊዜ ደግነትና ፍቅርን መምረጥ አለብን አላቸው። ሳሚና ሊላ እጅ ለእጅ ተያይዘው የቃየልንና የአቤልን ታሪክ በማስታወስ እርስ በርሳቸው እንደሚተሳሰቡ ቃል ገቡ። ልጆች አስታውሱ፣ ቁጣ
ሌሎችን ሊጎዳ ይችላል። ነገር ግን ደግነት እና ፍቅር ልብን ያስደስታቸዋል። ልክ እንደ አቤል ሁልጊዜ ገር እና አሳቢ መሆንን ምረጡ።